السلام عليكم ورحمة الله وبركاته أمستنيو يا رحمن باروش مقالجا وجي ما درق لاي ميزاناوي مهون على مسستم على ما باكن يهننم والذين إذا أنفقوا لم يسرفوا ولم يقتروا وكان بين ذلك قواما بلو نقرونا دقاق يا الله باروش سستاموش عدلو نفقوش عدلو أباكانيوچم عدلو أغنيو بلو زنبلو يبتنو عدلو يلك لم يسرفوا وجي سيادرقوا آيا باكنو ولم يقتروا بتامم ما يسستوا ما يقطبون በሁለቱ መካከለኛ የሆነ አካሄድን ይሄዳሉ። ማባከን አላህ ተባረከ ወተዓላ የሚጠላው የከለከለው ተግባር ነው። መሰሰትና ግዴታ የሆኑ ወጪዎችን ከማድረግ ወደ ኋላ ማለትም የስስታምነት በሽታ የተጠናወተው ሰው መገለጫ ነው። ስስታምነት በአላህ ትክክለኛ ኢማን ያለማመን መገለጫ ነው። አስፈላጊ ከሆነው በላይ የሚደረግ ወጪ በሙሉ ብክነት ይባላል በሸሪዓ። በልብስ ሊሆን ይችላል ካስፈላጊው በላይ ለልብስ ወጪ ካደረክ አባክናል። ምግብ ሊሆን ይችላል ከበቂው ካስፈላጊው በላይ ወጪ ካደረክ አባክነሻል። ስለዚህ ማንኛውም ከመጠን ያለፈ ነገር ብክነት ይባላል። የአላህ ባሮች አያባክኑ። በተጋናኒው ደግሞ አላህ ሰፊ ርዝቅ ሰጥቶት ሳለ ባለቤቱንም ያስርባል፣ ልጁንም ያስርባል፣ ወላጆቹንም ያስርባል። ማይበላውን እየሰበሰበ ሲሞት ተከትሎት ላይ ሄደ ነገር አማኝ በአግባቡ ይበላል። አላህ ከሰጠው ጥሩ ልብስ ይለብሳል፣ ጥሩ ቤት ላይ ይኖራል። ከዛ ትርፍ ያለውን ወደ ግራ ወደ ቀኝ ያደርጋል። ሰው ልጅ ገንዘቡን የማያደርግለትም እንዲህ ያደረገ ሲቀር ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ማለት መስጠት ባለበት መልኩ ሁሉ ወጪ የሚያደርግ ካልሆነ በስተቀር ብላ አንድ ሰው ወንጀለኛ ለመሆን በሱ ስር ያሉ ወጪያቸውን መሸፈን ግዴታ የሚሆንበትን ሰው ወጪ ከመሸፈን ወደ ኋላ ማለቱ ብቻ ለወንጀለኝነት ይበቃዋል ብላ። ከዚህ አላህ ከሰጠህ ለነፍስህ፣ ለባለቤትህ፣ ለልጆችህ፣ ለወንድምነቶችህ ከሁሉም በፊት ለወላጆችህ ወጪ አድርግ። ነገር ግን አገኘው ብለህ ዝም ብለህ በሄድክበት አትበትን፣ ያስጠይቅ። ገንዘብ ያንተ አይደለም የአላህ። መቆጠቡም ከልክ በላይ መሰሰቱም ዘካ ለመስጠት ያለብህን ብድር አለመክፈል ዘመዶችህ ተርበው ያላንተ የሚያበላቸው ካለመኖሩ ጋር መቆጠብ ያስጠይቃል። አገኘው ብለህ ደግሞ ለማይገባው ሁሉ መስጠትም ያስጠይቃል። ወላ ተጅዐል የደከ መግሉለተን ኢላ ዑኑቂክ፣ እጅህ ወደ ላይ እንደታሰረ አታድርገው፣ አትቆጥብ። ወላ ተብሱጥሃ ኩለል በስጢ፣ ሙሉ በሙሉ ሁለቱን አዘርጋው። ወብተጊ በይነ ዛሊከ ሰቢላ፣ በሁለቱ መሃል መንገድ ፈልገህ ተጓዝ ብሏል። ገንዘብ መገልገያ ነው፣ የሚመለክ አምላክ አይደለም። ገንዘብ የሚያመልኩ ሰዎች፣ ገንዘቡን ራሱን የሚወዱ ሰዎች አሉ። ብር የሚስሙ ሰዎች እናያለን። አባቴያ ላ ሐውለ ወላ ቁወተ ኢላ ቢላህ፣ ለብር ብለው ሙስሊም ወንድማቸውን ለመግደል የሚሞክራሉ። የወሰዱትን ገንዘብ መመለስ እየቻሉ ማይመልሱ አሉ። ሐቂቃ እነዚህ የዱንያ ባሪያዎች ናቸው። መገልገያ ነው። ዕዳህን ካልመለስ፣ ዘካህን ካልሰጠህ፣ የተቸገረን ካልረዳህ፣ ያውም ያላንተ ጠዋሪ የሌለውን ሰው በገንዘብህ ካላስደሰትክ ብሩን ራሱን ወደኸዋል ማለት ነው። ብር ራሱ አይወደድም። የዱንያ ሰዎች ብቻ ናቸው ብርን ራሱ የሚወዱት። የሚፈለገው ብር ከሚሰጠው አገልግሎት አንጻር ነው። ከቻልከበት ብር ይጠቅመሃል፣ ካልቻልከበት ይጠቀምሃል፣ ይጠቀምብሃል፣ ከአላህ ያጣልሃል፣ ከረሱል ዓለይሂ ሰላቱ ወሰላም ጉርብትና ያርቅሃል። ሌላ ብር አያያዝ ላይ ወጪ አደራረግ ላይ ሸሪዓ መስመር አስቀምጧል። በዛ መሰረት ሊሆን ይገባዋል። ማባከንም የተጠላ ነው፣ ሐራም ነው። ኢነላህ ላ ዩሂቡ አልሙስሪፊን፣ አባካኞችን አላህ አይወድም ብሏል። ግዴታ የሆነ ወጪ አለማድረግም አላህ ዘንድ ያስጠይቃል። ግዴታ ወጪ የሚባለው የነፍስ ሐቅ ነው። ገንዘብ እያለህ ከተራብክ ነፍስህን ከጎዳ አላህ ዘንድ ይጠይቃል። የምስትህ የልጆች ሐቅ ነው፣ ቀለብ ነው። የወላጆችህ ቀለብ ነው። ከአንተ ጋር የሚኖሩ ዘመዶች ካሉ ያላንተ ማንም የሌላቸው በጥገኝነት ከአንተ ጋር የሚኖሩ ካሉ እነሱ የመብላት ግዴታ አለብህ። አካባቢህ ላይ ያለ አንድ አቅመ ደካማ የሚበላውን አጥቶ አንተ እጅ ላይ ከወደቀ እጅህ ላይ ብር ካለ የእሱን ነፍስ የማዳን ግዴታ አለ። ወከዛልክ ዘካ የማውጣት ግዴታ አለ። የተበደርከውን ብድር የመመለስ ግዴታ አለ። ዘካ ማያወጣ የተበደረውን ማይመለስ የወላጆቹን ሐቅ፣ የሚስቱን ሐቅ፣ የልጆቹን ሐቅ ማይጠብቅ ወለም የቅቱሩ የሚለው ውስጥ ገብተው ስስታምነት በሽታ ተጠናውቶት ይሄን ማድረግ ባለማሟላቱ የአላህ ባሪያነቱ ይቀንሳል ማለት ነው። ስድስተኛው የደጋግ የአላህ ባሮች መገለጫ ወንጀልና ጉድለትን ውርደትን ይተዋል። ወለዚነ ላ የድዑነ መዐ አላህ ኢላሃን አኸር፣ ከአላህ ጋር ሌላን አምላክ አያመልኩ። ወላ የቅቱሉነ ነፍሰ፣ ነፍስን አያጠፉም፣ የተከበረችን የሰው ልጅ ነፍስ። ዝሙትን አይዳፈሩም፣ አይቀርቡም። ይሄን ያደረገ ከባድ እሳት ውስጥ ይገባል ብሏል አላህ ተባረከ ወተዓላ። ከወንጀሎች ሁሉ የከፋ ወንጀል ሽርክም፣ በአላህ ማጋራት። አብዱላህ ብን መስዑድ ከነቢ እንዳስተላለፉት የተኛው ወንጀል ነው በጣም ከባድ ተብለው ነቢ ሲጠየቁ አላህ ተባረከ ወተዓላ ብቻውን ፈጥሮ ሳለ በሱ ማጋራት ነው ብለዋል። ከዛ ሲሏቸው ድህነትን ፈርተህ ልጅህን መግደል ነው ብለዋል።
ከዛስ ሲሏቸው የጎረቤትህ ሴት ልጅ ላይ ዝሙት መፈጸም ነው ብለዋል። ይሄንንም አላህ ተባረከ ወተዓላ በቁርአን ሊያጠናክር ወለዚነ ላ የድዑነ መዐ አላህ ኢላሀን አኸረ ወላ የዝኑን ወላ የቅቱሉነ ነፍሰ ለቲ ሐረመ አላሁ ኢላ ቢልሐቅ ወላ የዝኑን የሚለውን አንቀጽ አወረደ ብለዋል። ሽርክ ከወንጀሎች ሁሉ የከፋ ወንጀል፣ ከምንም በላይ ልንፈራው ልንሸሸው የሚገባ አደጋ ቢኖርም ሽርክ ነው። ባለንበት ጊዜ ሽርክ የተስፋፋ ገጠሩ ላይ ከተማው ላይ የድሮ የሽርክ አይነቶች እየቀነሱ ቢሆንም ሌላ ዘመናዊ የሽርክ አይነቶች መጥተዋልና ምንንም ከምንማረው በላይ ተውሂድን ልንማር፣ ምንንም ከምንፈራው በላይ ሽርክን ልንፈራና ልንጠነቀቅ፣ ሌሎችንም ከሽርክ ልናስጠነቅቅ ይገባል። ሌሎች ወንጀሎች በሙሉ አላህ በረሕመቱ ይቅር ብሎ ጀነት ሊያስገባ ይችላል። ካልሆነ በጊዜያዊነት ቀጥቶ ሊምር ይችላል። ሽርክን ግን አላህ መቼም አይምር። ከሽርክ ጋር ሶላተ ሌይል ማብዛት፣ ከሽርክ ጋር ዱዓ ዚክር ማብዛት፣ ከሽርክ ጋር ሰደቃ ማብዛት፣ ከሽርክ ጋር ሐጅ ዑምራ ማብዛት ዋጋ የለም። የመጀመሪያ መሰረት ተውሂድ፣ የሽርክ ተቃራኒ ማለት። አንድ ሰው ልብ ውስጥ ሽርክ ካለ ተውሂድ ይሸሻል፣ ተውሂድ ካለ ሽርክ ይሸሻል። ስለዚህ ኢማናችን መልካም ስራችንን ተውሂድ ላይ የተመሰረተ ልናደርገው ይገባል። ደጋግ የአላህ ባሮች ከመስገዳቸው ጋር ኸይር ስራ ከመስራታቸው ጋር ዱዓ ከማድረጋቸው ጋር በአላህ አያሻርኩም ብሎ የነገረን እኔ ከሽርክ የጠራው ነኝ የጸዳው ነኝ ሊል የሚገባው ማንም እንደሌለ የሚያሳይ ነቢዩ ሽርክ ፈርታ፣ ሰሐቦች ሽርክ ፈርታ፣ እኔ ሙስሊም ነኝ አባቴ አያቴ ቅድመ ቅድመ አያቴ እኔ ሽርክ አያሰጋኝም የሚል አላዋቂ ይኖራልና ይህ ሊሆን አይገባውም። አላህን ይበልጥ ባወቅነው ቁጥር ሽርክን እንፈራለን። ሌላው የሰው ነፍስ ማጥፋት ነው። የአላህ ባሮች ከእንዲህ አይነት ውርደት ቆሻሻ ራሳቸውን ከፍ ያደርጋሉ። የሰው ነፍስ ማጥፋት ዱንያና አኼራን የሚያበላሽ ትልቅ ወንጀል። አንዳንድ ወንጀሎች ጉዳታቸው አኼራዊ ብቻ ይሆን፣ አንዳንዶች በደል የተፈጸመበትን ሰው ብቻ የሚጎዱ ይሆናሉ ዱንያ ላይ። ነገር ግን የሰው ነፍስ ማጥፋት ነፍሱን